ጤና ይስጥልኝ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም ተመልሰናል። ዛሬ በጥያቄ ነው የምጀምረው። ምን አይነት ማኔጀር ነኝ ብላችሁ ታስባላችሁ? ምን አይነት አለቃ ነኝ ብላችሁ ታስባላችሁ? ለምሳሌ አለቃ ከሆናችሁ እንዴት ነው ቲሜን ማኔጅ ማድረገው ብላችሁ ታስባላችሁ? በአለቅነታችሁ ምን አይነት አለቃ ነኝ የሚል ሐሳብ አላችሁ ለራሳችሁ ማለት ነው። ወይንም ደግሞ አለቃ ካልሆናችሁ በሆን ኖሮ እንደዚህ አይነት ማኔጀር ነበር መሆነው የሚል ሐሳብ አላችሁ። አለቃ ነበር መሆነው የሚለው ማለት ነው። አለቃ እንግዲህ ስንል እኛ ያው ትኩረታችን ከቢዝነስ እና ሊደርሺፕ ኢንቨስትመንት ጋር የተያዘ ስለሆነ ሞር ቢዝነስ ላይ ፎከስ ስለምናደርግ ነው እንጂ አለቅነት ቤት ውስጥም አለቅነት አለ አይደል? ሰራተኞች ቤት ውስጥ ሰራተኛ ካለ ሰራተኛን ማኔጅ ማድረግ፣ ልጆች ካሉ ልጆችን ማኔጅ ማድረግ ወይንም በውስጣችሁ 5ም ሰው ይሁን 100ም ሰው ማኔጅ ማድረግ አለቅነት ነውና ምን አይነት አለቃ ናችሁ? እንግዲህ ዛሬ የምናየው መጽሐፍ ከዛ ጋር የተያዘ መጽሐፍ ነው። ዘ 1 ሚኒት ማኔጀር የሚል መጽሐፍ በኬን ብላንቸር እና በስፔንሰር ጆንሰን በ1982 ዓ.ም የተጻፈ መጽሐፍ ነው። በጣም ይጠቅማችኋል ይሄ መጽሐፍ ለወደፊቱ ከፈለጋችሁት ያን ነገር በተወሰነ መልኩ ተግባራዊ ብታረጉት ወይንም ኢንፎርሜሽኑን ራሱ ማወቁ ይጠቅማችኋል ማለት ነው። ቤት ውስጥ አፕላይ ማድረግ ትችላላችሁ፣ ስራ ቦታ አፕላይ ማድረግ ትችላላችሁ። መጽሐፉ እንዳልኳችሁ በ1982 ነው የተጻፈው ዘ 1 ሚኒት ማኔጀር የሚለው። በ2015 ደግሞ ሪቫይዝ ተደርጓል። ሁለቱ ጸሐፊዎች ናቸው የጻፉት፣ ኬን ብላንቸር እና ስፔንሰር ጆንሰን ማለት ነው። መጽሐፉ ስር ያለው ዋናው ታሪክ ምን መሰላችሁ? የሆነ ወጣት ዓለም ላይ መዞር ይጀምራል። አሪፍ የሚባለው አለቃ ምን አይነት ነው የሚለውን ለማግኘት ማለት ነው። በቃ አሪፍ ማኔጀር የሚባለው ምን አይነት ነው፣ አሪፍ አለቃ ሲባል ምንድን ነው የሚለውን ለማወቅ ነው የሚዞረው ማለት ነው። እዛ መጽሐፉ ስር የተጠቀሰውን ልነግራችሁ ነው። እና ያገኘው በጣም የሚያበሳጭ ነገር ሆነበት። ሁለት አይነት ጽንፍ የያዙ አለቆች ናቸው የሚያጋጥሙት። አንደኛው የሆነ አውቶክራቲክ የሚባለው አለቃ ነው። አውቶክራቲክ የሚባለው ማኔጀር ብዙ ጊዜ ውጤት ብቻ ላይ ትኩረት ያደረገ ነው። በቃ ይሄን ስሩ ነው እንጂ ስለ ሰራተኞቹ ደህንነት፣ ጤና ምናምን በታምር በቃ ምንም የሚያስጨንቀው ነገር የለም። እና በዚህ አይነት አለቃ ስር የሚሰሩ ሰዎች ብዙ ጊዜ ሞራላቸው በጣም የወደቀ ሰራተኞች ናቸው። በቃ ሞራላቸው ዝቅ ያለ ሰራተኞች ነው የሚሆኑት። የሚጠብቁት በቃ መቼ ከዚህ ቢሮ እንደሚወጡ እድል አግኝተው ስራ መቼ መለወጥ እንደሚፈልጉ ነው እንጂ በቃ ደስተኞች አይደሉም ማለት ነው። እነዚህ አውቶክራቲክ የሚባሉ ማኔጀሮች ማለት ነው፣ አለቆች ማለት ነው። ሁለተኛው አይነት አለቃ ደግሞ ያገኘው የዛ ተቃራኒ ነው። ዲሞክራቲክ የሚባሉ ማኔጀሮች ናቸው። እነዚህ ደግሞ በቃ ሰራተኞቻቸውን ለማስደሰት ነው የሚጥሩት። ከመጠን በላይ ትኩረታቸው ሰራተኛው ላይ ነው። በቃ ሰራተኛው ማስደሰት ምናምን ላይ ነው። የነዚህ ደግሞ አለቆች ትልቁ ችግሩ ሰራተኞቹ በቃ ደስተኛ ቢሆኑም በቃ ተጠያቂነት የለባቸውም፣ ውጤት የላቸውም። በቃ መስሪያ ቤቱ ልክ ነው ድግስ ቤት ይሆናል ማለት ነው። እና ይሄ ወጣት እዛ መጽሐፉ ላይ ተበሳጨ። በቃ ሁለቱም ትክክል አይደሉም አይነት ማለት ነው። ይሄ አውቶክራቲክ የሆነው አለቃም ለሰራተኛው ደህንነት የለውም፣ ውጤት ላይ ነው ትኩረቱ። ይሄ ዲሞክራቲክ የሆነው አለቃ ደግሞ ጀስት ማባበል ላይ ነው፣ ሰራተኛው ላይ ነው እንጂ ውጤትም የለውም ተጠያቂነትም የለም ማለት ነው። ከዛ አንድ ነገር ይሰማል። በጣም ስፔሻል የሆነ አለቃ አለ፣ በጣም ስፔሻል የሆነ ማኔጀር አለ፣ አለቃ አለ፣ በጣም ጥሩ ውጤት ያመጣል፣ በዛ ላይ ሰራተኞቹም በጣም ደስተኞች ናቸው የሚባል ይሰማና ያንን አለቃ ለማናገር ይፈልጋል ማለት ነው። የተለየውን አለቃ ለማናገር ይፈልጋል ማለት ነው። ይሄ እንግዲህ ስፔሻል የሆነው ማኔጀር ነው ዘ 1 ሚኒት ማኔጀር የተባለው። ምን አለው ለዚህ ልጅ በዝርዝር አስረዳው ምን እንደሚያደርግ ምናምንና ከቤታቸው ያሉ ሰራተኞችን ጠይቃቸው እነሱ በደንብ ያስረዱሃል ይለዋል። ከዛ ይሄ ወጣትም ሄዶ ሰራተኞቹን ይጠይቃቸዋል ማለት ነው። ምንድነው ለዚህ ሰው ለዚህ አለቃ እንደዚህ ደስተኛ የሆኑ ሰራተኞችና ደግሞ ሰክሰስፉል የሆነ ሪዛልት ማምጣት የቻላችሁት እንዴት ነው ብሎ ይጠይቃል ማለት ነው፣ በየተራ ማለት ነው። እና የነገሩት ሚስጥር
እነዛን ነው ዛሬ የምናወራው። በጣም ይጠቅማቸዋል ብዬ ስላሰብኩ ማለት ነው። በቤታችሁ ላይ ልጆቻችሁ ላይ አፕላይ ብታረጉት፣ ስራችሁ ላይ ኢቭን ቤት ውስጥ ሰራተኞች ምናምን ማኔጅ ስታደርጉ አለቃ ስትሆኑ ምን አይነት መሆን አለባችሁ የሚለውን አትሊስት ግንዛቤ ስር እንድከቱ ይረዳቸዋል። ቢሮ ከሆነ 5ም ሰው እንዳልኳችሁ 100ም ሰው ያንን ማኔጅ ለማድረግ ይጠቅማቸዋል ማለት ነው። የመጀመሪያው ሚስጥር ምንድን ነው የሚለው 1 ሚኒት ጎል ነው ይላል። መጀመሪያ በ1 ሚኒት ተነቦ ሊያልቅ የሚችል ጎል ማውጣት አለባችሁ ይላል። 1 ሚኒት ስላችሁ እንግዲህ እዚህ ጋር የግድ 1 ደቂቃ መሆን የለበትም። ጀስት እንትኑ አጭር ለማለት ነው፣ በጣም አጭር ለማለት ነው። እና የመጀመሪያው ሚስጥር 1 ሚኒት ጎል ማውጣት አለባችሁ ማለት ጎል ማለት ምንድን ነው የሚሰሩት ሰራተኞቹ በጣም ክሊር የሆነ ስፔሲፊክ የሆነና የተጻፈ ጎል ማውጣት አለባችሁ። ካለበለዛ ሰራተኞቻችሁ ምን እንደሚሰሩላ አያውቁም፣ ኮንፊውዥን ነው የሚፈጠረው። አብራችሁ ተስማምታችሁ ያን ጎል ማጽደቅ አለባችሁ ነው የሚለው። ጎል ከሌለው ሰራተኞቹ ራሱ ምን እንደሚሰሩ ግራ ነው የሚገባቸው። እኔ የኔን ምሳሌ ልንገራችሁ፣ እኔ እንዴት እንደተጠቀምኩበት በዚህ ማለት ነው። ወደ 20 የሚሆኑ ሰራተኞች አሉ እኔ ማኔጅ ማረጋቸው ማለት ነው። ከ20 በላይ አካባቢ ሰራተኞች አሉ እና በጣም ሃይ ስኪልድ የሆኑ ሰራተኞች ናቸው። ኢንዲያኖች አሉበት፣ ቻይኖች አሉበት፣ ነጮች አሉበት፣ ጥቁሮች አሉበት። በጣም የተደበላለቀ ቲም ነው። የተለያየ ካልቸር ነው የመጡት፣ ሁሉም የተለያየ እንትን ነው። ግን ምንድነው አንድ ያደረገን እዚህ ላይ በቃ የምንሰራው ነገር ጎላችን በጣም ስፔሲፊክ እና ክሊር ነው። ወደ 6-7 የሚሆኑ ፕሮዳክቶች አሉን። እነዚህን ሞደርናይዝ ማድረግ ነው። ወዴት እንደምንወስዳቸው፣ በስንት ጊዜ እንደምንወስዳቸው፣ ምን አይነት ቴክኖሎጂ እንደምንጠቀም በቃ ስፔሲፊክ ክሊር ሆኖ ተቀምጧል። እያንዳንዱ ሰራተኛ ክሊር አይዲያ ያለው ምን እንደሚሰራ፣ ስፔሲፊክ ታስክ አለው እያንዳንዱ ቲም ሜምበር ምን እንደሚሰራ እና ዴሊም በምናደርገው ውይይት ሆነ ሳምንታዊ ውይይትም በቃ እያንዳንዱን ፕሮግረስ በቀላሉ እናያለን ማለት ነው። በየሰዓቱ በየቀኑ መጨቃጨቅ፣ በየደቂቃው መጨቃጨቅ የለብኝም። እንግዲህ 2023 የጀመርነው ፕሮጀክት ነው። 2028 ላይ የሚያልቅ ነው። ሰክሰስፉሊ ከ7ቱ ወደ 5ቱን ጨርሰን አስረክበናል። አሁን የሚቀሩን 2 ነገሮች ናቸው መንገድ ላይ ያሉ ማለት ነው። ስለዚህ ፕራክቲካል የሆነ ሰክሰስ ያገኘውበት እንትን ነው ማለት ነው። ክሊር ጎል መፍጠር አለባችሁ። በጣም ስፔሲፊክ የሆነ የሚሰራውን ስራ ስፔሲፊክ የሆነ የሳምንት ሊሆን ይችላል፣ የቀን ሊሆን ይችላል፣ የ15 ቀን ሊሆን ይችላል። በጣም ክሊር እና ስፔሲፊክ አድርገን ማስቀመጥ አለብን ማለት ነው፣ ስለምንሰራው ስራ ማለት ነው። የኔን እንተውና ወደ ሲምፕል እንትን ልቀይረው። ቤት ውስጥ ሰራተኛ ለምሳሌ ሰራተኛችሁን ስታዙ ማለት ነው ምሳ ሰርተሽ ጠብቂኝ ብትሏት፣ አሁን ይሄ በቃ ጀነራል የሆነ ነገር ነው። ጎሉ እንትኑ በጣም ክሊር አይደለም። ለምን አሁን ሰራተኛው ግራ ትጋባለች። ምሳ ሰርተሽ ጠብቂኝ የተባለችው ስንት ሰዓት ያዘዘው ሰው ስንት ሰዓትን ተመልሶ እንደሚመጣ አታውቅም። አለቃዋ የቤቱ ባለቤት አዞ ነው የሄደው እሱ ስንት ሰዓት ተመልሶ እንደሚመጣ አታውቅም። ለምን ትኩሱ የምትሰራው ምግብ ትኩስ መሆን አለበት እና ከሰዓት ጋር አጣጥማ ነው መስራት ያለባት። ሁለተኛም እንደምትሰራ አልተነገራትም። ሽሮ ይሁን ምስር ይሁን ድንች ይሁን ወይ ሳላድ ይሁን ምን ይሁን አልተነገራትም። ስለዚህ ሰራተኛው ለምሳሌ ባለቤቱ ተመልሶ ለምሳሌ 1 o'clock ላይ ቢመጣ 1 PM ላይ ቢመጣ እና ሽሮ ቢቀርብለት ሊበሳጭ ይችላል ማለት ነው። እንዴ ማን ሽሮ ስሪ ያለሽ? እኔ እኮ የፈለኩት ዛሬ መብላት የፈለኩት ምስር ወጥ ነበር ሊል ይችላል ማለት ነው። የማን ጥፋት ነው? አሁን ይሄ አለቃ ስለሆነ ብቻ ሰራተኛዋ ላይ ሊጮህባት ይችላል ማለት ነው። ግን ጥፋቱ የአለቃው ነው ማለት ነው። ምክንያቱም ክሊር አድርጎ አልነገራትም ማለት ነው። እንዴት ነበር ማዘዝ የነበረበት? ለምሳሌ በዚህ መጽሐፍ ይህን መጽሐፍ አውቆ ይህን መጽሐፍ እንደ ምሳሌ ቢወስድ ኖሮ እንዴት ነበር ማዘዝ የነበረበት? ቀደም ያልኳችሁ ክሊር እና በጣም ስፔሲፊክ የሆነ ነገር ስላችሁ ማዘዝ ያለበት ምንድን ነው? ለምሳሌ ለምሳ ሰዓት ለዛሬ ምሳ ምስር ወጥና ለምሳሌ ድንች ወጥ ሰርተሽ ጠብቂኝ 1 PM ላይ ጓደኛዬን ይዤ ስለመጣ 1 PM ላይ ትኩስ ሆኖ
በልተን እንሄዳለንና ፕሊዝ 1 PM ላይ እንዲደርስ አድርገሽ ስሪው። አሁን በቃ ክሊር ነው። የምግቡ አይነት ተጠቅሷል። ምስር ወጥ፣ ድንች ወጥ ተብሏል። 1 ሰዓት መድረስ አለበት ተብሏል። ስለዚህ ሰራተኛዋ አሁን ይሄንን በቃ በደንብ ክሊር ነው ሁሉ ነገር። ስንት ሰዓት ለ1 ሰዓት እንዲደርስ ስንት ሰዓት መጀመር እንዳለባት ታውቃለች። ምን መስራት እንዳለባት ታውቃለች። አለቃውም ሰራተኛውም አሁን ደስተኞች ናቸው ማለት ነው። ጎሉ ውጤቱ ክሊር ነው ማለት ነው። ይሄ ጎል የምላችሁ ነገር ምንድነው ጎል የምትለው? ያለ ጎል መኖር አይቻልም ወይ ነው? የግድ አስፈላጊ ነው። በተለይ ቢዝነስ ላይ ስራ ላይ የሆነ ጎል ሊኖራችሁ ይገባል። ምንድነው አላማችሁ? የመጨረሻው ጎሉ ምንድነው አላማው? ለምሳሌ እንደው በኳስ ወሰዱት። 2 ዳርና ዳር ጎሎች አሉ አይደል? 11 ሰዎች በዛ ያሉ 11 ሰዎች በዛ አሉ። እነዚህ ይራወጣሉ፣ እዛ ላይ ያገባሉ፣ እነዛ ይራወጣሉ፣ እዚህ ላይ ያገባሉ። ጎሎቹ ባይኖሩስ? ዝም ብሎ ያለ ጎል ቢሆንስ? ዝም ብሎ ባዶ ሜዳ ላይ ቢራወጡ የሚሰሩትን ያውቃሉ? አቁም አይደል? ዝም ብሎ መራወጥ ነው የሚሆነው። አሁን ስፔሲፊክ የሆነ ጎል የላቸውም ማለት ነው። ስራም ላይ እንደዛ ነው። የምትሰሩት ስራ ጎሉ አላማው ምንድነው? ይሄን ነገር እንዲህ በዚህ ዓመተ ምህረት በዚህ ጊዜ ጨርሶ ማስረከብ፣ ሞደርናይዝ ማድረግ ነው፣ እንደዚህ እንዲሰራ ማድረግ ነው፣ እንደዚህ አይነት ፕሮዳክት እንዲወጣ ማድረግ ነው። ወጣቷል ማይክሮሶፍት፣ አፕል፣ ሌሎች ካምፓኒዎች ያንዳንዱ አመታዊ ጎል ምናምን ጎል በተለያየ የ3 ወር የምናምን ከገቢ አንፃር ከፕሮዳክታቸው አንፃር ጎል አላቸው። ያንዳንዱም ትንንሽ ካምፓኒም እንደዛ መሆን አለበት ማለት ነው። ቴሌ ለሆነ ክፍል ላለ ሰራተኛ የሰጠው ጎል ምንድነው? ዋናው ዓላማ ምንድነው? ወይስ እዛ መዋል ነው? አየር መንገድ እንደዛ ጎሉ ምንድነው? ዛሬ 100 አውሮፕላን ካለው የዛሬ 10 ዓመት 500 አውሮፕላን ነው በቃ ማድረስ ፍላይት ማድረስ ነው። የሆነ ጎል ያስፈልጋቸዋል። ምክንያቱም እያንዳንዱ ሰራተኛ በዛ ነው ድራይቭ የሚሆነው ማለት ነው። እና ትንንሽም ካምፓኒዎች እንደዛ ጎል ሊኖራችሁ ይገባል ማለት ነው። ዛሬ የምንሰራው ይሄንን ነው። የዛሬ ዓመት ጎላችን ይሄን ያህል ገቢ ማስገባት ነው። ይሄን ያህል ገቢ የምናስገባው ይሄንን ፕሮዳክት ይሄንን ሰርተን ነው የሚል ማለት ነው። ኢቭን በቤተሰብ ነው የምላችሁ። በቤተሰብ ልጆቻችሁን ለምሳሌ ማትስ ላይ ጎሉ ምንድነው? መደመር፣ ለምሳሌ ኤሌመንታሪ ከሆነ መደመር፣ መቀነስ፣ ማካፈል፣ ማባዛት በደንብ እነዚህን ነገሮች እንዲያውቁ፣ ሚድል ስኩል ሲገቡ እንደዚህ ይሄን እንዲያውቁ ጎል አላችሁ። የሆነ ጎል አለው። በቃ ልጁ ምን መድረስ አለበት? 2 ዓመቱ ሲሆነው ይሄን ማንበብ አለበት። 5 ዓመት ሲሆነው ይሄን ማንበብ አለበት። ለምሳሌ አንደኛ ክፍል እያለ የሚያነበው ዝም ብሎ ትንንሽ የልጆች መጽሐፍና 7፣ 6 ወይ 5 ሲደርስ የሚያነባቸው ቻፕተር ቡኮች የተለያየ ጎል ነው ማለት ነው። ቻፕተር ቡክ ለምሳሌ 4ኛ ክፍል ሲጨርስ ቻፕተር ቡክ ምላችሁ በቻፕተር ያለው ቻፕተር 1 2 3 ያለው መጽሐፍ ማንበብ እንዲጀምር ሊሆን ይችላል ጎሉ። ወደዛ የምትሄዱት እንግዲህ ከስር ጀምሮ እየነገራችሁት እያሳደጋችሁት በዛ መሰረት እያሳደጋችሁት ማለት ነው። አላቅነት ያልኳችሁ ከቤተሰብ መምራት ጀምሮ ሰራተኛ ሊሆን ይችላል፣ ሌላም ቢዝነስም ጭምር ሊሆን ይችላል። ዋናው ዓላማችን ቢዝነስ ስለሆነ ነው። እና የመጀመሪያው ያልኳችሁ በጣም ሁሉም የሚስማማበት ጎል ክሬት ማድረግ አለበት ነው። ለሰክሰስፉል ሆኖ ማኔጅ ለማድረግ ከተፈለገ 1 ሚኒት ጎል የሚለው ያንን ነው። አሪፍ አለቃ የሆነ ሰው የሚያቀርበው ጎል በጣም ክሊር ነው፣ ሁሉም የሚስማማበት ነው፣ ምንም የሚያጭበረብር የሚያደናግር ነገር የለውም። በቃ ክሊር ነው ማለት ነው። አንዱ የመጀመሪያው ያ ነው። ሁለተኛው 1 ሚኒት ፕሬዝ ይላል። ምንድነው? ሰራተኞቻችሁ በጣም አሪፍ ነገር ሲሰሩ ኢሚዲየትሊ ፕሬዝ ማድረጋል ማመስገን መቻል አለባችሁ ነው። እንዲያውም ጠብቃችሁ በቃ የሆነ አሪፍ ነገር የሚሰሩበትን ታይም ጠብቃችሁ ብታመሰግኗቸው በቃ ለካ ሪኮግናይዝ ይደረጋለሁ የምሰራው ስራ ለካ ዋጋ አለው የሚለውን እንዲሰማቸው ታረጋላችሁ ነው የሚለው 1 ሚኒት ፕሬዝ የሚለው። አለቃ ስትሆኑ ዋናው ዓላማችሁ ምንድነው? ከስራችሁ ያሉ ሰዎች በሙሉ ሰክሰስፉል እንዲሆኑ ነው አይደል? ትልቁ ዓላማ ያ ነው። ከስራችሁ ያሉ ሰዎች በሙሉ ሰክሰስፉል እንዲሆኑ ነው። ለዋናው ዓላማ ለዋናው ጎል ማለት ነው። አንዳቸው ሰክሰስፉል ካልሆኑ ጎላችሁን ያንገጫግጩታል ዋናውን ዓላማ። ስለዚህ እናንተም ሰክሰስፉል አትሆኑ ማለት ነው። ስለዚህ 1 ሚኒት ፕሬዝ ማለት ያ ነው። ኢቭን ለልጆች ነው የምላችሁ። ስታመሰግኑ ደግሞ ስፔሲፊክ መሆን አለበት። ዝም ብሎ ተነስታችሁ አንተ እኮ ጎበዝ ነህ ብትሉት
እንዲያውም የባሰ ታዳናግሩታላችሁ ምን ሰርቼ ነው ጎበዝ ያለኝ ምናምን ይሆናል አይደል ለዛ ነው ስፔሲፊክ በቃ የሆነ ነገር ሲሰራ ያቺን ስታዩት ዋው ይሄን እኮ ያደረገው ነገር በጣም አሪፍ ነገር ነው እኔ ያላሰብኩበት መንገድ ነው ያየው አየ ለእንትኗችን ይሄ ይጠቅመናልና በጣም አሪፍ ነገር ነው የሰራው በቃ ስፔሲፊክ ለዛ ቅጽበት ማለት ነው ልጃችሁ ለምሳሌ ልክ ማትስ ጨርሶ ሲሄድ በጣም ጎበዝ ልጅ ነህ ማትስ እኮ አየ ለብዙ ነገር ይጠቅማል እንደዚህ ነገሮች ለምታረገው ይሄን ማትስ መስራት በጣም ይጠቅማል አስተማሪ በጣም ትደሰታለች እንደ ወላጅ ደግሞ እኔንም በጣም ነው የምታስደስተኝና ላንተ ደግሞ በጣም ይሄን ይጠቅማል አሁን በቃ ለካ መደመርን መስራት የሆነ ጥቅም አለው ነገ ሲጨረጨር ታዩታላችሁ በቃ ለእያንዳንዱ ነገር ፕሬዝ ማድረግ ማለት ነው ለቤት ሰራተኛም ሆነ በስራችሁ ላሉት ሰራተኞች ኢሚዲየትሊ 1 ሚኒት ፕሬዝ የሚለው ያንን ነው ልክ ጥሩ ነገር ሲሰሩ ጠብቃችሁ አመስግኗቸው ነው ማመስገን ምንም የሚጎዳው ነገር የለም ከዛ ያ ምስጋና ምን ይሰጣችኋል ዋው ለካ ሪኮግናይዝ ይደረጋል መሰራው ስራ ለካ ፍሬ ያለው አለቃዬ ያቃል መሰራውን ነገር አንዳንድ አለቆች ሰራተኞቹ ራሱም እንደሚሰሩ ማያውቁ አሉ ታውቃላችሁ አይደል ከአምስቱ ሰራተኞች ሜቢ የሚያናግሩት 2-3ቱን ብቻ ይሆናል 8ቱ ምን ይስሩ ምን አይስሩ የሚያውቁት ታሪክ የለም እያንዳንዱ አለቃ ቫልዩ እያንዳንዱ ሰራተኛ ቫልዩ የሰው ልጅ ሁሉ ጊዜ ክብር ይፈልጋል ማለት ክብር ስል በቃ መናቅ አይፈልግም መሰደብ መዋረድ አይፈልግም የሰው ልጅ ስለዚህ ለሰራው ነገር የተወሰነ ክብር ፕሬዝ ብትሰጡት ማመስገን ብታረጉለት ደስ ይለዋል እናንተም ሰክሰስፉል ትሆናላችሁ ነው ሶስተኛው ደግሞ 1 ሚኒት ሪዳይሬክት ይላል አንድ ሰራተኛ ጥፋት ሲያጠፋ ካያችሁ ምንም ሳታድሩ ሳትውሉ ኢሚዲየትሊ ጥፋቱን መንገር አለባችሁ ነው ጥፋቱን ግን ስትነግሩት ሰውየውን ማንቋሸሽ ሳይሆን የሰራውን ስራ ቢሄቨሩ ላይ ነው ሰውየው ላይ ሳይሆን ባህሪው ላይ የሰራው ነገር ትክክል እንዳልሆነ መንገርና ጉዳቱን ማስረዳት አለባችሁ ነው ስፔሲፊክ መሆን አለባችሁ ነው ለምሳሌ ቢሮ ስር የሆነ ሰራተኛ ዝም ብሎ ፕሪንተር ዝም ብሎ ያባከነ ካያችሁት አንተ ምንድነው ምን አይነት ደደብ ነህ ምናምን ብሎ ከመሳደብ ሰውየውን እንደ ወረቀት እኮ ማባከን ካምፓኒውን ይጎዳዋል አሁን አያችሁ ቢሄቪየሩን ነው ወረቀት ማባከን ተገቢ እንዳልሆነ ወረቀት እኮ ማባከን ተገቢ አይደለም ይሄ ካምፓኒ እኮ ብዙ ወጪዎች እንደዚህ ነው የሚያደርገው ይሄን ወረቀት ዝም ብለን ስናባንክን ያለውን ወጪ ነው የምናደርገው እንትናረጋለን ብቻ በቃ በዛ ባጠፋው ጥፋት ላይ እንዲገባው አርጋችሁ መንገር ነው ማለት ነው ወዲያው ማደር አሜት ምናምን አያስፈልግም ስትነግሩትም ደግሞ ምን ይላል ፕራይቬትሊ ወስዳችሁ ለብቻው ወስዳችሁ ማናገር የምፈልግ ነገር አለ ብላችሁ እንደዛ ማለት ነው ከዛ ዲግኒቲ ይሰማዋል ክብር ይሰማዋል ያሰው የሰራውት ነገር ትክክል አይደለም በዛ ላይ ደግሞ በዚህ በሰራተኛው ሁሉ ፊት አይደለም ያዋርደኝ አትሊስት ክብር ሰጥቶ ነው ያናገረኝ ስትነግሩትም አንተ ከዚህ በፊት አቅሻለሁ በደንብ ትሰራለህ ለዚህ ካምፓኒ አስተዋጽኦ ያረክ ያለነ የተቀጠርከውም ለዛ ነው ገብታችኋል የሚሰራውንም ነገር እዛው መንገር ጭምር ማለት ነው ማለት ምን ያህል ጠቃሚ ሰው እንደሆነ ግን አሁን ግን ያረከው ነገር ትክክል አይደለም 1 ሚኒት ሪዳይሬክት ማለት ያ ነው ኢቭን ልጆቻችሁንም እንደዚህ ማድረግ አለባችሁ ለምሳሌ ማትስን ሆምወርክ ሰርተ ጠብቀኝ ከዛ ስመጣ ሪቪው እናደርጋለን ብላችሁ ከሄዳችሁ የሆነ ቃል ገዙ ሄዳችሁ እንበል ተመልሳችሁ ስትመጡ ካልሰራ ትነግሩታላችሁ ማለት ነው 1 ሚኒት ሪዳይሬክት ማለት ይሄኔ ነው አንተ ደደብ ምናምን ብላችሁ በጥፊ ምናምን መምታት አይደለም ይሄ የባሰ ያደድበዋል እንጂ አያሳድገው አይለውጠው ምንድነው ማድረግ ያለብን ትጠሩታላችሁ ሆምወርክ ስራ ብዬ ነበር ግን ሆምወርክ አልሰራም ሆምወርክ አለመስራት የሚጎዳው አንተን ነው የሚጎዳው በዚህ ትምህርት ቤት አስተማሪ ሰጥተሃለች ይሄን ነገር እንድትሰራ ከሌሎቹ ጋር እኩል እንድትሆን ይሄን አለመስራት የሌሎችንም ጓደኞችን ጊዜ ነው የምታባክነው አስተማሪንም ታበሳጫታለህ እኔንም ታበሳጫለህ ስለዚህ ይሄን ነገር መስራቱ ይጠቅማል በቃ ክሊር አርጋችሁ የዛን ሆምወርክ አለመስራቱ ጉዳቱ ምን እንደሆነ ማስረዳት ማለት ነው በዛ አይነት ሁኔታ ይመለሳል ጎበዝ እኮ ነህ እኮ አንተ ትሰራለህ እኮ ከዚህ በፊት የሰራሃቸው በጣም ፋስት ነው ቶሎ ነው የምትሰራው ዛሬ ምን ገጠመ ችግር ካለው ይነግራችኋል ማለት ነው አይ እንዲ ተዘናግቼ ነው ይቅርታ ሰራዋለሁ ምናምን ብሎ ወዲያው ይመለሳል ማለት ነው
ሌላ ቀን በቃ እንደዚህ ብትሉ እንድስክትሉት አይጠብቅም። ሰርቶ አላማው ስለሚገባው እንትን ያደርጋል። ሰራተኞችም እንደዛ ማለት ነው። ከማዋረድ ከማንጓጠጥ ከምን ከማለት ኢሚዲየትሊ ችግራቸውን መንገር፣ ችግሩ ሌላ ምን አይነት ችግር እንደሚያመጣ ትነግራላችሁ ማለት ነው። ምክንያቱም ይሄ የምትሰሩት ነገር ከካምፓኒው ጎል ጋር አይሄድም፣ ከተነጋገርነው ጋር አይሄድም። በአንድ ሳምንት እንጨርሳለን ብለን ነበረ፣ አሁን 10 ቀን ሄደ። ይሄ ደግሞ 10 ቀን ማለት ዋናውን ፕሮጀክት እንደገና በአመት ልንገፋው ነው ማለት ነው። ይሄ ተገቢ አይደለም። አንደኛ ማንም አይቀበለንም፣ ሁለተኛ ሌላ ኮንትራት አናገኝም፣ ከዚህ በኋላ ስራ አይኖረንም ማለት ነው። በአንተ ምክንያት መላ ሰራተኛው እየተጎዳ ማለት ነው። ገብቷችሁ? በቃ እንደዚህ ዝርዝር አድርጋችሁ ችግሩን። አንተ ደግሞ ከዚህ በፊት በጣም ጎበዝ ነበርክ፣ በደንብ ትሰራለህ። ምን እንደገጠመ አላውቅም በዚህኛው ላይ ለምን እንደዛ እንደሆነ። በቃ እንደዚህ ክሊር አድርጋችሁ ስትነግሩት ሞር ለመስተካከል እድል ይኖረዋል ማለት ነው። እና ይሄ ዋን ሚኒት ማኔጀር የተባለው ሰው ያደረጋቸው እነዚህን 3 ነገሮች ነው ማለት ነው። አንደኛ 1 ሚኒት ጎል ነው የሚያወጣው ከሰራተኞቹ ጋር አብሮ። ሁለተኛ 1 ሚኒት ፕሬዝ ነው። ሰዎች አሪፍ ሲሰሩ ወዲያው ያመሰግናቸዋል፣ ያበረታታቸዋል። ሶስተኛ 1 ሚኒት ሪዳይሬክት ማለት ነው። ሰዎች ወዲያው ጥፋት ሲያጠፉ ምንም መታገስ የለም፣ ኢሚዲየትሊ ስለዚህ የሰሩትን ስራ ችግሩ ምን እንደሆነ ማስረዳት ማለት ነው። ከታይም አንጻር ሊሆን ይችላል፣ ከጥፋት አንጻር ሊሆን ይችላል፣ የሰሩት ነገር ትክክል እንዳልሆነ ምናምን። ከዛ ይሄ ሪዳይሬክት የሚለው ያ ሰራተኛ ደጋግሞ የሚሰራው ከሆነ ያው መጨረሻ መባረር ነው ማለት ነው። ምክንያቱም ለዛ ጎል አልቆመም ማለት ነው። ለዋናው ዓላማ ስላልቆመ ከዚህ ጋር የምትታገሉበት ሪዝን የለም ማለት ነው። እና እነዚህ 3ቱን አፕላይ ብታረጉ የተሻለ ነው ብዬ አስባለሁ። እኔ ብዙ ጊዜ የኢትዮጵያ ቢዝነስ ፖድካስቶችን ሰማ፣ አንዳንድ ሰዎች ኢንተርቪው ሲያደርጉ በጣም ይገርመኛል። አንዳንዱ ሲያወራ በቃ እኔ እንደዚህ ነኝ፣ ውጤት ላይ ብቻ ነው በቃ ሲያወራ እንደዚህ ነኝ ትላላችሁ። በቃ ሰራተኞቹ እንዴት አይነት እዳ ውስጥ ናቸው ብላችሁ ነው የምታስቡት። በቃ ለሰራተኞቹ አይጨነቅም። ከሚያወራው ወሬ ሰራተኞቹ ደስተኛ እንዳልሆኑ ታያላችሁ። እሱ ጋር የሚሰሩ ሰዎች ደስተኞች እንዳልሆኑ ታያላችሁ። አንዳንዱ ደግሞ አለቃ ይመጣና ኢንተርቪው ላይ ፖድካስቶች ላይ ካያችሁ እኔ በጣም ለሰራተኞቼ እንደዚህ ነኝ ኦልሞስት ድግስ ቤት የሚመስል አለ ደግሞ። ያ ደግሞ በቃ ሰራተኞቹ ከበርቻቻ ላይ ናቸው። እግዚአብሔር ይሁንልህ ነው እንግዲህ ይሄ ካምፓኒ ከተረፈ ማለት ነው። ሁለቱም አይነት ጽንፍ አያስፈልግም ነው የሚለን ይሄ ዘ ዋን ሚኒት ማኔጀር የሚለው መጽሐፍ። በጣም አውቶክራቲክም መሆን የለብንም፣ በጣምም ዲሞክራቲክም መሆን የለብንም። መሀል ላይ 3ቱን ነገሮች በጣም ክሊር የሆነ ጎል አውጥተን ስፔሲፊክ ክሊር የሆነ የተጻፈ ጎል አውጥተን በዛ ላይ ሁሉም እንዲስማማ ማድረግ። ከዛ ደግሞ ሰራተኞቻችሁ ጥሩ ነገር ሲሰሩ ኢሚዲየትሊ ማመስገን፣ ሰራተኞቹ ደግሞ ሲያጠፉ ኢሚዲየትሊ ያጠፉትን ጥፋት አንደርስታንድ እንዲያደርጉት ማድረግ፣ ፕራይቬትሊ በግል ማለት ነው። እነዚህ ማድረግ ከቻለን እናንተ ሰራተኞቹም ሰክሰስፉል ይሆናሉ፣ እናንተም ሰክሰስፉል ትሆናላችሁ፣ ካምፓኒያችሁም ሰክሰስፉል ይሆናል ይላል። ይሄ እንግዲህ ከላይ ጀምሮ ሀገር ከሚመራው ጠቅላይ ሚኒስትር፣ ፕሬዚዳንት በሉት፣ ሚኒስትሮች በሉት፣ የካምፓኒ ከዛ ከታች ያሉት ዲፓርትመንት ዲቪዥን በሉ፣ ቀበሌ በሉት፣ ኢቭን የግል ካምፓኒ በሉት፣ ለሁሉም የሚሰራ ነው። ኢቭን ቤት ውስጥ የሚሰራ ነው። ለልጆቻችሁ የሚሰራ ነው። ልጆቻችሁ እንዴት ማኔጅ ማድረግ እንዳለባችሁ ክሊር አድርጉላችሁ የምትታዟቸውን ስራ። አንተ ልጅ አጥና ብትሉት ምን ያጥና? አጥና ብቻ አይሰራም። ዛሬ እንደዚህ የአዲሽን ነው የምናጠናው፣ ስለ ማባዛት ነው የምናጠናው ወይ ማካፈል ነው የምናጠናው ዛሬ፣ ወይንም ስለ ፍራክሽን ነው የምናጠናው ዛሬ፣ ወይንም ፕሪካልኩለስ ነው የምናጠናው። ክሊር አድርጋችሁ ከዛ የኛውን ሴክሽን 1 እስከ ሴክሽን 20 ነው ዛሬ የምንሰራው። ክሊር ማድረግ አለባችሁ። ሁለተኛ ደግሞ ስለ ንባብ ስነግሯቸው ዛሬ ይሄን መጽሐፍ ነው የምናነበው። ዛሬ ለምሳሌ ኤሌመንታሪ ከሆኑ 20 ደቂቃ 30 ደቂቃ ይሆናል የሚያነቡት። ከፍ እያሉ ሲመጡ 1 ሰዓት ምናምን እየጨመረ ይሄዳል። አትሊስት ይሄንን ቻፕተር ይሄንን እናንብብና እስቲ በዛ ላይ ሪቪው እናድርግ ምናምን። ልጆቹ በቃ በደንብ ክሊር የሆነ ትእዛዝ ስትሰጧቸው ኃላፊነት መውሰድ ይጀምራሉ እንጂ ስታዙም አንተ ልጅ አጥና
ልጁ ግራ ገብቶት ምን ሲል እዛ አንተ ደደብ በቃ አታጠና። እንደዚህ አይነት አለቅነት አያስፈልግም። ወላጅነት በሉት። ያው ወላጅነት አለቅነት ስለሆነ ለልጆቹ ሰራተኛንም እንደዛ ዝም ብሎ ያልሆነ ነገር እያዘዙ እንደዚህ ስሪ እንደዛ አርጊ ከዛ ሲመጡ ደግሞ እንዴት አላረግሽ ምናምን ከማለት ክሊር እያረጉ መንገር ማለት ነው። ካላረገች ካልሰራች ለምሳሌ የሆነ ሰራተኛዋ ምግብ ስትሰራ ግላቭ አርጋ ምናምን ንጹህ አርጋ ምናምን ስትሰራ ወዲያው ኢሚዲየትሊ ማመስገን አለባቸው። አንቺ እኮ በጣም ጎበዝ ነሽ፣ ንጹህ አርገሽ እኮ ነው የምትሰሪው። እዛቻል በቃ ሪኮግኒሽን እንደተሰጣት ታውቃለች ማለት ነው። ሰራተኛው ግላቭ ማረጌ እያጠብኩ ምናምን ክሊን አርጌ መስራቴ ለካ ሰዎች አፕሪሺየት ያደርጋሉ፣ ነገም ትሰራዋለች ማለት ነው። ወይ ደግሞ ለምሳሌ የሆነ ምግብ ወድቆ አንስታ ዝም ብላ ከጨመረችው ጠርታችሁ እንዴ ይሄ እኮ ማድረግስ ትክክል አይደለም፣ ቆሻሻ ላይ ነው የወደቀው፣ ቆሻሻውን እያየሽ እንዴት ምግብ ውስጥ ትከቻለች? ለሁላችንም ጤና እኮ ይሄ ጥሩ አይደለም፣ ለአንቺም ለእኛም ለልጆቹም ጥሩ አይደለም። ጎበዝ ነበርሽ፣ ሌላ ቀን በንጽህና ምናምን ነበር የምትሰሪው፣ ዛሬ ምን ነካሽ አይነት እንደዚህ አይነት እንጂ አንቺ ደደብ እንደዚህ ነው ምግብ የሚሰራው አንቺ እንደዚህ ምናምን አይሆንም ማለት ነው። የሰው ልጆች መናቅን አይፈልጉም፣ መዋረድን አይፈልጉም። እኛ ደግሞ መፍጠር የምንፈልገው ምንድን ነው? ምርጥ መሪዎችን፣ ምርጥ ኢንቨስተሮችን ነው አይደል? እዚህ መፍጠር የምንፈልገው። እዚህ ቻናል ላይ የምትመጡ ሰዎች ምርጥ መሪ፣ ምርጥ አለቃ፣ ምርጥ ኢንቨስተር ወደፊት እንዴት እንፍጠር፣ እኛስ እንዴት ምርጥ አለቃ፣ ምርጥ ኢንቨስተር፣ ምርጥ መሪ እንዴት እንሆን ነው። ለዛ ነው የምናወራው። የተለያዩ መጽሐፎችን እያወራን ሀሳቦችን ከዛ ስር የምንወስደው እና የዛሬው ዘ 1 ሚኒት ማኔጀር የሚለው መጽሐፍ በኬን ብላንቸር እና ስፔንሰር ጆንሰን በ1982 ሪቫይዝ ተደርጎ ደግሞ በ2015 የተጻፈውን ያየ ነው። አንብቡት። ኦዲዮ ቡክ አለው፣ አዳምጡት። የሚጠቅማችሁን ነገር ደግሞ ተግባራዊ ብታደርጉት ሞር ትጠቀማላችሁ ብዬ አስባለሁ። ቴንክ ዩ ስላዳመጣችሁ።